አጭር ነው። ሪሰርች አፕሮች እና ሪሰርች ዲዛይን ምንድነው ልዩነታቸው የሚለውን ግልጽ ለማድረግ ያክል ብዙ ተማሪዎች ወይም ተመራማሪዎች አንድ ላይ ሁለቱን መርጅ የማድረግ ሂደት አለ። እንደውም ሪሰርች አፕሮች ለብቻው አይቀመጡም፣ ከሪሰርች ዲዛይን ጋር ተቀላቅሎ ነው የሚቀመጠው። ነገር ግን ምንድነው ልዩነታቸው የሚለውን በዛሬው ቪዲዮአችን ፎከስ እናደርጋለን። እንግዲህ ሪሰርች አፕሮች ስንል ፎከስ የሚያደርገው how knowledge is generated and analyzed is much more broad and conceptual። ምንድነው እንግዲህ ፎከስ የሚያደርገው እንዴት ነው እውቀትን ጀነሬት የምናደርገው? በቁጥር ነው ወይም ደግሞ ኳሊታቲቭሊ ነው ኳንቲታቲቭሊ ነው? እውቀቱን ጀነሬት የምናደርግበትን ኤክስፕሬሽን ነው። ታይፕ ኦፍ ዳታ እና ሜተድ ኦፍ አናሊሲሳችን ኳሊታቲቭ ነው ኳንቲታቲቭ ነው? ታይፕ ኦፍ ዳታችን ላይ ነው ፎከስ የሚያደርገው። ስለዚህ ዋት ጀነራል ሜተድ ዊል አይ ዩዝ ኳሊታቲቭ ነው ኳንቲታቲቭ ነው የምንጠቀመው? ሪሰርች አፕሮች ስንል ይሄን እነዚህን ሁለት ወይም ሚክስድ በሆነ መንገድ መያዝ መቻል አለበት። የሪሰርች አፕሮች ፓራግራፋችን እነዚህን ነገሮች ነው መያዝ ያለበት። የኛ ዳታ ቁጥር ነክ ከሆነ ኳንቲታቲቭ አፕሮች ይከተላል። ያለ ቁጥር ናሬሽን አይነት ከሆነ ኳሊታቲቭ አፕሮች ይከተላል። ሁለቱን if there is numbers and narrations in one that is mixed method. so research approach የሚባለው ኳሊታቲቭ ኳንቲታቲቭ እና if there is both mixed method የሚለው ነው ማካተት ያለበት፣ አይቀላቀልም ከዛኛው ጋር። ሪሰርች ዲዛይን ስንል ይሄ ደግሞ ከዳታ ኮሌክሽኑ ከፕሮሲጀሩ ጋር ከስትራክቸሩ ጋር ነው ፎከስ የምናደርግ። how the research will be carried out including data collection። ዳታ የምንሰበስበው እንዴት ነው? ኤክስፐሪመንታል ነው? ክሮስ ሴክሽናል ዳታ ነው? አት ኤ ታይም ዲስክሪፕቲቭ ነው? ኬዝ ስተዲ ነው? ታይም ሲሪዝ ነው? ሎንጊቲዩዲናል ነው? ታይፕ ዳታ የምናገኝበት መንገድ እንዴት ነው? how exactly I conduct the study እንዴት ነው ሪሰርቹን የምሰራው? ዳታዬን በምን መልክ ነው የማገኘው? በምን መልክ ነው የማገኘው ላይ የሚለው ላይ ፎከስ ያደረገው። ዲስክሪፕቲቭ፣ ክሮስ ሴክሽናል፣ ኤክስፐሪመንታል፣ ኬዝ ስተዲ፣ ሎንጊቲዩዲናል ሞር ፕሮሲጀር ላይ ነው፣ ሂደት አሰራር ሂደት ላይ ፎከስ ያደርጋል። ሪሰርች አፕሮች ግን የዳታ ታይፕ እና አናሊሲስ የምንሰራበት መንገድ ነው፣ ኳሊታቲቭ ኦር ኳንቲታቲቭ። ሪሰርች ዲዛይን ስንል ግን ፕሮሲጀሩ ነው፣ ሂደቱ ነው፣ አጠቃላይ መረጃውን የምንሰበስብበት ሂደት ላይ ፎከስ ያደርጋል። የሪሰርች ዲዛይን ፓራግራፋችን ከነዚህ ከአንዱ ውስጥ ነው የሚሆነው። እንግዲህ ሶሾ ኢኮኖሚክስ ከሆነ ክሮስ ሴክሽናል ሪሰርች ዲዛይን ነው የምንጠቀመው። ወደ ሳይንስ የሚሄድ ከሆነ ኤክስፐሪመንታል ሊሆን ይችላል። ሰም ሾርት ተርም ስተዲዎች ከሆነ ኬዝ ስተዲ ሊሆን ይችላል። ስለዚህ ያቺ ፓራግራፍ መያዝ ያለባት ነገር the procedure that we will apply for the study የምትለውን ኮንሰፕት ትይዛለች። ስለዚህ የዛሬው ቪዲዮአችን ይህን ይመስላል፣ አጭር ናት።